ሰላም ሰላም ቤተሰብ እንዴት ናችሁ? ደህና ናችሁ? እኔ ደህና ነኝ እግዚአብሔር ይመስገን። አሁን ደግሞ ላይቭ እንዴት ገብታችሁ ላይቫችሁን መስራት እንደምትችሉ ነው ማሳያችሁ። ስለዚህ ቀጥታ ትከፍታላችሁ እነዚህ ከአምስቱ አይከኖች የመጀመሪያዋን ትነኩና ከዛ በቀይ ላይቭ የምትላለች እንደከፈታችሁት ማለት ከዛ ላይ የምትለው ላይ ከላይ የፌስ አውተንቲኬሽን ያው መጀመሪያ መስጠት አለባችሁ። ከዛ የላይቭ ፎቶ ታስገባላችሁ ከላይ ላይቭ ፎቶ የምትለዋን የራሳችሁን የላይቭ ፎቶ ጥርት ያለ ፊልተር ያልበዛበት ፎቶ አፕሎድ ብላችሁ ታስገባላችሁ። አፕሎድ ፍሮም አልበም የምትለዋን ትነኩና ከአልበማችሁ የራሳችሁን ፎቶ ታስገባላችሁ ማለት ነው። አድ ፎቶ ይላል ቴክ ፎቶ አሁን ፎቶ አንሳኝ ነው። አድ ፎቶ ብላችሁ ከጋላሪያችሁ መምረጥ ትችላላችሁ። አሁንም ራሳችሁ መነሳት ትችላላችሁ። እኔ አሁን ከጋላሪ ላስገባ። ከጋላሪ ፊልተር ያልበዛበት ፎቶ አስገቡ ብያለሁ የራሳችሁን ፎቶ ነው የምታስገቡት የሌላ ሰው እንዳታስገቡ አያስገባችሁም ወይም ይቀጣችኋል ማለት ነው። ከዛ ፎቶ ሰሌክት አደረኩ ራይት ምልክቷን ትነካላችሁ። ይሄ ራይት ምልክቷን ከነካችሁ በኋላ ቀጥታ እንደዚህ ያደርግላችኋል ታስተካክሉና ፎቶአችሁን በስትክክል ታስገባላችሁ ማለት ነው። ይሄ አሁን ፎቶ ትንሽ መብራት እንትን ያለበት ፊልተር የበዛበት ይመስላል። ጥርት ያለ ፎቶ ቢሆን ጥሩ ነው። እሺ ከዛ እንደዚህ አስተካክላችሁ ሳበቃ ከዛ ከታች የራይት ምልክቷን ትነኩና ታስገቡለታላችሁ። ከዛ ካስገባችሁለት በኋላ እንደዚህ ሰክሰስፉል ይላል ከዛ ላይቭ ነው ይላችኋል። ከዛ ላይቭ ነው ሲላችሁ አሁን ሁለቱን አስገባችሁ ራይት አድርጎላችኋል እንደዚህ ያስገባችኋል ማለት ነው። ከዛ እንደዚህ ሲያስገባላችሁ ከላይ ፕሊስ ኢንተር ኮንቴንት ይላል አይታችሁታል ጽሁፉን ከዛ ኮንቴንት አስገቡ ይላችኋል። ካሜራ እንግዲህ ራሴን በራሴ እየቀረጽኩ ስለሆነ በሌላ ስልክ ትንሽ ሊያስቸግራችሁ ይችላል ግን የምናገረውን አዳምጡኝ እሺ። ካሜራ ጥራቱ ፕሊስ ኢንተር ኮንቴንት ይላችኋል ከላይ ከዛ ከስር ደግሞ ቻቲንግ ዳንሲንግ ሲንጊንግ ምናምን የሚሉ ነገሮች አሉ። ሜክ ፍሬንድስ ይላል። ከዛ 5 ሃወር ምናምን 5000 ሃወርስ የሚል አለ እና የሚሰጣችሁ ነው ይሄ አንድ ሰዓት ስትቆዩ አሁን ይሄ በኢትዮጵያ ስለተከፈተ 5000 በሰአት ፐር ሃወር 5000 ነው የሚሰጥ ገብቷችኋል። ፐር ሃወር 5000 እኔ ኑ አብረን እንስራ ብዬ በአማርኛ ይሁን በእንግሊዘኛ በፈለጋችሁ መጻፍ ትችላላችሁ። እኔ ኑ አብረን እንስራ ብዬ ጻፉ ኑ እንጫወት ኑ እንማር። ብቻ የፈለጋችሁን ማስተላለፍ የፈለጋችሁትን መልእክት መጻፍ ትችላላችሁ። ከስር ግን ቻቲንግ ዳንሲንግ ሲንጊንግ የምትለዋን አንዷን የተመቻቻችሁን ወይ ቻቲንግ ወይ ዳንሲንግ አንዷን ሰሌክት ታደርጋላችሁ ማለት ነው። እዛችን ሰሌክት ካደረጋችሁ በኋላ ቀጥታ ጎ ላይቭ ማለት ነው። ከስር ጎ ላይቭ ስትሉት ላይቭ ያስገባችኋል ማለት ነው። እንደዚህ ነው የላይቭ አገባብ ከዛ እንዴት አድርጋችሁ ላይቭ ገብታችሁ ደግሞ የምትሰሯቸውን ታስኮች አንድ በአንድ አሳያችኋለሁኝ። ፓርት ስሪ ማለት ነው ፓርት ቱ ነው ፓርት ስሪ ይቀጥላል። ሰብስክራይብ እያደረጋችሁ ላይክ ኮሜንት አድርጉ ጥያቄዎቻችሁ ቪዲዮ በምን አይነት መንገድ ይሰራልን ቢስተካከል የምትሉት ካለ እቀበላለሁ